ዛሬ ኢትዮጵያን ወክዬ ዓለም አቀፍ ዘገባዎችን እንድሰራ ወደ ኬንያ እንድሄድ ተመርጫለሁ። አሁን የምገኘው በፈረንሳይ ኤምባሲ ሲሆን የፈረንሳይ ኤምባሲ ኢንቫይት አድርጎኝ ወደ ኬንያ ሄጄ ፕሬዝዳንት ኢማኑኤል ማክሮን የሚገኙበትን አፍሪካ ፎርዋርድ ሰሚት 2026ን በናይሮቢ ዘገባ የምሰራ ይሆናል። ዛሬም ፕሬስ ሪሊዝ ተሰጥቷል። ይህ የተሰጠው እዚህ በፈረንሳይ ኤምባሲ ውስጥ ሲሆን በኢትዮጵያ የፈረንሳይ አምባሳደር እንደዚሁም የኬንያ አምባሳደር በኢትዮጵያም እዚህ ተገኝተው ነበር። ልዩ የተባለ ፕሬስ ሪሊዝም ተሰጥቷል። ሶስት ሰዎችም ታዲያ ተመርጠን ወደ ኬንያ ሄደን ፕሬዝዳንት ኢማኑኤል ማክሮን የሚሳተፉበትን እንደዚሁም ደግሞ ከአፍሪካም የተለያዩ ሀገር አቀፍ መሪዎችም የሚገኙበት የኛም ሀገር መሪዎችን ጨምሮ ይገኛሉ ተብሎ ይጠበቃል። ትልቅ የተባለ ሰሚት ላይ በናይሮቢ የምሳተፍ ይሆናል ማለት ነው። ዓለም አቀፍ ዘገባዎችን ታዲያ ከኬንያ ጀምሬ ወደ ሌሎች ሀገሮችም እንግዲህ እየሄድኩ ዘገባዎችን የምሰራ ይሆናል። እንደምታውቁት ለኔ አሪያዬ ዲላን ፔጅ ነው። ዲላን ፔጅ ዋይት ሃውስ ጭምር ገብቶ ሽፋን ሰጥቷል፣ ዘግቧል ማለት ነው። እኔም ታዲያ ከዚች ከኬንያ ጀምሬ ጥሩ የሆኑ ስራዎችን ለመስራት እሞክራለሁ። ሰፖርት እንደምታደርጉኝ ተስፋ አደርጋለሁ። የወደዳችሁ እንኳን ደስ ያለ በሉኝ።